ተኩላውና ሰባቱ ትናንሽ ግልገሎች። በአንድ ወቅት 7 የሚያማምሩ ግልገሎች ያሏት አንዲት እናት ፍየል ነበረች። በአንድ ውብ ደን አቅራቢያ በሚገኝ ትንሽ ጎጆ ውስጥ በደስታና በፍቅር ይኖሩ ነበር። አንድ ቀን እናት ፍየል ለልጆቿ ምግብ ፍለጋ ወደ ጫካ ለመሄድ ስትሰናዳ ልጆቿን በዙሪያ ሰብስባ እንዲህ ስትል አስጠነቀቀቻቸው። ልጆቼ፣ እኔ እስክመለስ ድረስ ተጠንቀቁ። ለማንም ቢሆን በር እንዳትከፍቱ። በተለይ ደግሞ ያ ተንኮለኛና ክፉ ተኩላ ሊያታልላችሁ ስለሚችል እንዳትሸወዱ። ትናንሾቹ ግልገሎችም እሺ እማዬ፣ አንቺ እንዳልሽው በጥንቃቄ እንጠብቃለን ብለው ቃል ገቡላት። እናት ፍየል እንደወጣች ግልገሎቹ በቤት ውስጥ በደስታ መጫወት ጀመሩ። ነገር ግን ብዙም ሳይቆይ በሩ ተንኳኳ። ማን ነው ሲል አንደኛው ግልገል ጠየቀ። ተኩላውም ድምፁን አሳምሮ በለስላሳ አንደበት እኔ ነኝ እናታችሁ፣ የሚጣፍቅ ምግብ ይዤላችሁ መጥቻለሁ አላቸው። ነገር ግን ብልሆቹ ግልገሎች የእናታቸውን ማስጠንቀቂያ አልረሱም ነበር። እስቲ መጀመሪያ እጅህን በበሩ ስር አሳየን ብለው ጮሁ። ተኩላው እጁን በበሩ ስር ሲያስገባው በክፉ ስራው ምክንያት እጁ እንደ ጥላሸት ጥቁር ነበር። ግልገሎቹም የእናታቸው እንዳልሆነ ወዲያውኑ አወቁ። አንተ እናታችን አይደለህም፣ ውሸታም ተኩላ ነህ ብለው ጮሁበት። ተኩላው በነገሩ በጣም ተናደደ። ነገር ግን ተስፋ አልቆረጠም። ሊያታልላቸው ቆርጦ ስለነበር አቅራቢያ ወደሚገኝ የዱቄት ወፍጮ ቤት ሮጠ። እጆቹንም ነጭ ዱቄት አስነክቶ እንደ እናት ፍየል እጅ ነጭ አስመሰላቸው። ከዚያም በፍጥነት ወደ ጎጆው ተመልሶ በሩን በድጋሚ አንኳኳ። ማን ነው አሉ በድጋሚ። እኔ ነኝ እናታችሁ፣ የሚጣፍጥ ምግብ ይዤላችሁ መጥቻለሁ አላቸው ድምፁን ጨምሮ። እስቲ እጅህን አሳየን አሉት። በዚያን ጊዜ ተኩላው ያንን በዱቄት የነጣ እጁን በበሩ ስር አሳያቸው። ግልገሎቹ በነጭነቱ ተታለው እውነተኛ እናታቸው መሰላቸው። በሩንም በሰፊው ከፈቱት። ያ ክፉ ተኩላም ወደ ቤቱ በኃይል ተወረወረ። የት ናችሁ እናንተ ትናንሽ ፍጡራን እያለ በቁጣ ያገሳ ጀመር። ግልገሎቹም በድንጋጤና በፍርሃት ተውጠው ለመደበቅ በየአቅጣጫው ተበታተኑ። አንዳንዶቹ ከጠረጴዛ ስር፣ ሌሎቹ ከመጋረጃ በስተጀርባ ተሸሸጉ። አንደኛው ደግሞ ቁምሳጥን ውስጥ ገባ። ነገር ግን ግሬተል የምትባለው ብልህ ግልገል በፍጥነት አንድ ሀሳብ አሰበች። ወንድሞቿና እህቶቿ አደጋ ላይ መሆናቸውን ስታይ በዝግታ እየተንቀሳቀሰች ሁላችንም አብረን መስራት አለብን በማለት እቅዷን በሹክሹክታ ነገረቻቸው። ተኩላው ጥቂት ግልገሎችን ከበላ በኋላ ሆዱ ሞልቶ በአልጋው ላይ በኃይል ማንኮራፋት ጀመረ። ማንኮራፋቱንም እንደሰሙ ግሬተል ሌሎችን ወንድሞቿን እየመራች ከተደበቁበት ቦታ በዝምታ አስወጣቻቸው። እናታቸውንም ፍለጋ ቀስ በቀስ ወደ ጫካው አመሩ። ጫካ ውስጥ እናታቸውን ሲያገኟት የሆነውን ሁሉ በለቅሶ ነገሯት። እናት ፍየል በነገሩ እጅግ ብታዝንም ልጆቿ ባሳዩት ድፍረትና ብልሃት ግን እጅግ ኩራት ተሰማት። አሁን አብረን ወደ ቤት እንመለሳለን አለች በጥንካሬ። ለዚያ ተኩላ ግን የማይረሳ ትምህርት እንሰጠዋለን። በልባቸው ውስጥ ሙሉ ድፍረትን ሰንቀው ወደ ቤታቸው ተመለሱ። እንደደረሱ ተኩላው ባልጋቸው ላይ ከባድ እንቅልፍ ተኝቶ አገኙት። እናት ፍየል ወዲያውኑ አንድ ዘዴ ዘየደች። ልጆቿ ተኩላውን በንቃት ሲጠብቁ፣ እሷ ደግሞ ከውጪ ትላልቅ ድንጋዮችን ሰበሰበች። ከዚያም አንድ ትልቅ ጆንያ በድንጋዮች ሞልተው ተኝቶ በነበረው ተኩላ ላይ በጥንቃቄ ጫኑበት። ተኩላው በድንጋጤ ከእንቅልፉ ሲነቃ ሰውነቱ በጣም ከብዶትና አካባቢው ግራ አጋብቶት ነበር። ከአልጋው ላይ ዘሎ ለመነሳት ሲሞክር በድንጋዮቹ ክብደት ምክንያት ሚዛኑን ስቶ መውደቅና መንገዳገድ ጀመረ። እባካችሁ እርዱኝ፣ ምን እየሆነ ነው እያለ እየጮኸ መሬት ላይ ተዘረረ። 7ቱ ትናንሽ ግልገሎች በደስታ እየጨፈሩ ሲጮሁ፣ እናት ፍየል ግን ያንን ክፉ ተኩላ እያሳደደች ከቤታቸው ለአንዴና ለመጨረሻ ጊዜ አባረረችው። ከዚያን ቀን ጀምሮ ግልገሎች አደጋ ሲጋፈጡ ሁልጊዜ ጠንካራና ብልህ መሆንን ተማሩ።